ሰላም ወደ ዛሬው ውይይታችን እንኳን በደህና መጣችሁ። ዛሬ የምንመረምረው ትንሽ ከበድ ይላል፣ ግን ሁላችንንም በሆነ መንገድ የሚነካ ርዕስ ነው። ከኪሳራ በኋላ ስለሚኖረው የስነ ልቦና የማገገም ሂደት። የጥንካሬ አወቃቀር ኪሳራን ወደ ኃይል መለወጥ በሚለው መጽሐፍ ውስጥ ባሉ ቁልፍ ሐሳቦች ላይ ተመስርተን ነው የምንወያየው። የዛሬው ዓላማችንም ኪሳራ እንዴት እንደሚለወጠን መረዳት ብቻ ሳይሆን አንድ የሚገርም የሚመስል እውነትን መመርመር ነው። ያውም ሕይወትን የሚሰብር የሚመስል ነገር እንዴት አድርጎ የበለጠ ጠንካራ ማንነት ሊገነባ ይችላል። ይሄ በጣም ወሳኝ ነጥብ ነው እና ይሄ ውይይት ህመምን ችላ ስለማለት ወይም ሁሉም ነገር ጥሩ ነው ስለሚል አይነት ላዩ የሆነ አመለካከት አይደለም። በፍጹም። ይልቅስ ስነ ልቦናው ምን ይላል? ሰዎች ከከባድ ኪሳራ እንዴት ነው የሚያገግሙት? አንዳንዶች ሲሰበሩ፣ ሌሎች ደግሞ ለምን በበለጠ ጥንካሬ ይነሳሉ? ከጀርባ ያለውን ለምን እና እንዴት የሚለውን ነው የምንዳስሰው። በጣም ጥሩ። እሺ እንጀምር። መጽሐፉ እንደሚለው ኪሳራ ሲያጋጥመን ሰውነታችን መጀመሪያ የሚሰጠው ምላሽ ባዮሎጂያዊ ነው። አዎ፣ አእምሯችን እንደ ትልቅ ስጋት ይቆጥረዋል። በዚህም የተነሳ የጭንቀት ሆርሞኖች ኮርቲሶል እና አድሬናሊን የሚባሉት በሰውነታችን ይሰራጫሉ። ልክ ነሽ። ይህ ደግሞ የማስታወስ፣ የማተኮር እና ስሜትን የመቆጣጠር ችሎታችንን ያዳክመዋል። ለዚህ ነው አይደል ኪሳራ እንደዚህ የሚያደናግር ስሜት የሚፈጥረው። በትክክል። እና ይሄ ሐሳብ በራሱ ትልቅ እፎይታ አይሰጥም። በቃ ብዙ ጊዜ ሰዎች ምን ነክቶኝ ነው? ለምንድን ነው እንደዚህ መሆነው? ብለው ራሳቸውን ይጠይቃሉ። እውነቱ ግን ምንም አልሆንም። አእምሮአቸው የተነድፈለትን የአደጋ ጊዜ ምላሽ እየሰጠ ነው። ሰውነታችን ራሱን ለመከላከል እየሞከረ ነው ማለት ነው። ይህንን ባዮሎጂያዊ እውነታ መረዳት የመጀመሪያው ወሳኝ እርምጃ ነው። የኀፍረት ስሜትን ያስወግዳል። በቃ በመትኩ ለራስ ርኅራኄን እንድንሰጥ ያደርጋል። እውነት ነው። ይህንን መረዳት በጣም አስፈላጊ ነው። ምክንያቱም ህብረተሰቡ ብዙ ጊዜ ተቃራኒውን መልእክት ነው የሚሰጠን። ቶሎ መርሳት አለበት፣ ጠንካራ ሁን፣ አታልቅስ የሚሉ ግፊቶች አሉ። ልክ ነው። ይሄ የባዮሎጂ ምላሹን ከግምት ያላስገባ የተሳሳተ አመለካከት ይመስለኛል። ምን መሰለሽ፣ ጽሑፉ በዚህ ጉዳይ ላይ በጣም ግልጽ አቋም አለው። ስሜትን ማፈን የማገገም ሂደቱን በፍጹም አይፋትንም። በተቃራኒው ያዘገየዋል አይደል? ያዘገየዋል፣ እንዲያውም ያቆሰቁዘዋል። ኪሳራ ልክ እንደ ወንዝ ነው። ልንዘለው አንችልም፣ በውስጡ ማለፍ አለብን። እዚህ ላይ ደራሲው የሚጠቀመው ቁልፍ ቃል ማዋህድ የሚለውን ነው። ማዋህድ? አዎ። ማገገም ማለት መርሳት ማለት አይደለም። ማገገም ማለት የደረሰውን ነገር ከማንነታችን ጋር ማዋህድ ማለት ነው። ማዋህድ የሚለውን ቃል እስኪ ትንሽ እናብራራው። ምን ማለት ነው? ልክ አንድ ነገር ውስጥ ሌላ ነገር እንደመቀላቀል ነው? ጥሩ አነሳስ ነው። ማዋህድ ስንል ለምሳሌ አንድ ሰዓሊ ጥቁር ቀለምን ተጠቅሞ የስዕሉን ጥልቀት እንደሚጨምር አስቢው። ቀለሙን አያጠፋውም፣ ነገር ግን የስዕሉ አካል አድርጎ የበለጠ ትርጉም ያለው ውበት ይፍጠርበታል። ኪሳራንም እንዲሁ ከውት ታሪካችን ጋር ማዋህድ እንጂ መፋቅ አይደለም። ገባኝ። ለመፋቅ የሚሞክሩ ሰዎች ሳያውቁት ያንን ህመም በጭንቀት፣ በንዴት ወይም በስሜት አልባነት ደጋግመው ይኖሩታል። እውነት ነው። ህመሙን በቀጥታ የሚጋፈቱት ግን ስሜታዊ ጥልቀትንና እውነተኛ ጥንካሬን ይገነባሉ። እሺ፣ ታዲያ ነገሩን የምንረሳው ካልሆነ እና የምናዋህደው ከሆነ ይህ ሂደት እንዴት ነው የሚሰራው? ጽሑፉ መቀበል ስለሚባል ነገር በስፋት ያነሳል። ይሄ ቃል ግን ብዙ ጊዜ በተሳሳተ መንገድ ይተረጉማል። እሺ፣ በቃ ተሸነፍኩ ከሚል ስሜት ጋር ይያያዛል። እዚህ ላይ ያለው ልዩነት በጣም ወሳኝ ነው። እሺ፣ እናየው። መቀበል ማለት በደረሰው ሁኔታ መስማማት ወይም ደስተኛ መሆን ማለት አይደለም። በፍጹም። ይልቁስ እውነታውን ያለምንም እምቢተኝነት እንደሆነ አምኖ መቀበል ነው። ከእውነታው ጋር መታገልን ማቆም ማለት ነው። ጽሑፉ ይህንን በቀላል ግን በጣም ኃይለኛ በሆነ ቀመር ያስቀምጠዋል። ህመም ሲደመር እምቢተኝነት እኩል ነው ስቃይ። ነገር ግን ህመም ሲደመር መቀበል እኩል ነው እድገት። ዋው! ህመም ሲደመር እምቢተኝነት እኩል ነው ስቃይ፣ ህመም ሲደመር መቀበል እኩል ነው እድገት። ይህ በጣም ኃይለኛ ሐሳብ ነው። አዎ፣ ህመሙ ቋሚ ነው። ልዩነቱን የሚፈጥረው የኛ ምላሽ ነው።
ነገር ግን መቀበል ማለት እኮ አንድ የማንነታችን ክፍል እንደሞተ ማመን ነው። ለምሳሌ ስራ ያጣ ሰው ኢንጂነር መሆኑን ያጣል። ይሄ የማንነት መፍረስ የሚባለው ነገር በራሱ ትልቅ ህመም አይመስልም? በጣም ትልቅ ህመም ነው፣ አስፈሪም ነው። አንድ ነገር ስናጣ፣ ለምሳሌ ስራ፣ ግንኙነት ወይም ጤና፣ ከእርሱ ጋር የተያያዘው የማንነታችን ክፍልም አብሮ ይጠፋል። ማን እንደሆነን ራሱ ጥያቄ ውስጥ ይገባል። ልክ ነው። ነገር ግን ጽሑፉ ይህንን የማንነት ክፍተት ለም መሬት ይለዋል። ለም መሬት? አዎ፣ በስነ ልቦና የሽግግር ምዕራፍ ይባላል። ይህ ማለት በፊት በነበረው ማንነት እና ወደፊት በሚፈጠረው አዲስ ማንነት መካከል ያለ እርግጠኛ ያለመሆን ምህዳር ነው። ለም መሬት የሚለው አገላለጽ ተስፋ ሰጪ ነው። ነገር ግን በዚያ እርግጠኛ ባልሆነበት ሁኔታ ውስጥ ለረጅም ጊዜ መቆየት በራሱ ተስፋ አስቆራጭ ሊሆን ይችላል። ከዚህ ክፍተት ለመውጣት የሚያስችል የመጀመሪያ እርምጃ አለ ወይስ ዝም ብሎ በትዕግስት መጠበቅ ነው? ጥያቄሽ በጣም ጥሩ ነው። ዝም ብሎ መጠበቅ አይደለም። ጽሑፉ እንደሚለው እድገት የሚከሰተው ክፍተቱን በፍጥነት በአዲስ ነገር፣ አዲስ ሥራ፣ አዲስ ግንኙነት ለመሙላት ከመጣደፍ ይልቅ ያንን እርግጠኛ ያለመሆን ስሜት ለመቀበል ስንፈቅድ ነው። አሮጌው ማንነት ከሞተ በኋላ ለአዲሱ ማንነት ቦታ መስጠት ማለት ነው? በትክክል። ከዚህ ሁኔታ ለመውጣት የሚረዳን ቁልፍ ነገር ደግሞ ትርጉም መስጠት ነው። ትርጉም የምናገኘው ኪሳራው ጥሩ ነገር ስለሆነ አይደለም፣ ያ ስህተት ነው። ትርጉም የሚመነጨው ለዚያ መጥፎ ነገር ከምንሰጠው ምላሽ ነው። ከኪሳራው በኋላ በደንብ የሚያገግሙ ሰዎች ራሳቸውን የሚጠይቋቸው ጥያቄዎች አሉ። ለምን በኔ ላይ ሆነ ከሚለው ኃይል አልባ ጥያቄ ወጥተው ወደ ሌሎች ጥያቄዎች ይሻገራሉ። ለምሳሌ ይህ ኪሳራ ስለኔ ምን ገለጠልኝ? ወይም ከዚህ ውድቀት በኋላ ሳይነኩ የቀሩ የሕይወት መርሆቼ የትኞቹ ናቸው? እና ከሁሉም በላይ ደግሞ ካሁን በኋላ ምን አይነት ሰው ለመሆን እመርጣለሁ? እነዚህ ጥያቄዎች ትኩረትን ከቁጥጥር ውጪ ከሆነው ያለፈው ነገር ወደ ቁጥጥር ውስጥ ወዳለው ወደፊት ያዞራሉ። ልክ ነሽ። ስለዚህ የማገገሙ የመጨረሻ ውጤት ወደ ቀድሞ ሁኔታ መመለስ ብቻ ሳይሆን ከዚያም በላይ መሄድ ነው ማለት ነው። ይሄ ከአሰቃቂ ሁኔታ በኋላ የሚመጣ እድገት ከሚባለው ጽንሰ ሐሳብ ጋር ይገናኛል። በትክክል። ጽሑፉ 5 ነገራዊ የእድገት መስኮችን ይለያል። እነዚህን ማየት በጣም አስደሳች ይመስለኛል። አዎ፣ እነዚህም በጣም ወሳኝ ናቸው። የመጀመሪያው የውስጥ ጥንካሬ መጨመር ነው። ይሄ ይህንን ነገር ማለፍ ከቻልኩ ማንኛውንም ነገር ማለፍ ይችላለሁ የሚለው ስሜት ማለት ነው። በትክክል የራስ ስሜት። ሁለተኛው ደግሞ የተለቀ የሰዎች ግንኙነት መፍጠር ነው። መከራ ላዩን የሆኑ ግንኙነቶችን ያጸዳል፣ እውነተኛዎቹን ደግሞ እንደ ብረት ያጠነክራል። ለምሳሌ መጽሐፉ ላይ ከባድ ሕመም አጋጥሟት ስራዋን ያጣች አንዲት ሴት ታሪክ ይጠቀሳል። ካገገመች በኋላ ከበፊቱ የበለጠ ለሰዎች ርኅራኄ እንዳላትና ከጥቂት የልብ ጓደኞቿ ጋር ግንኙነቷ እንደጠለቀ ትናገራለች። ይሄ ነው ማለት ነው። አዎ፣ ልክ ይሄ ነው። ሦስተኛው ለሕይወት ከፍተኛ አድናቆት መስጠት፣ ትንንሽ ነገሮችን ማየት መጀመር። አዎ፣ የፀሐይ ብርሃን፣ የቡና ሽታ፣ እነዚህን በአዲስ ዓይን ማየት። አራተኛው ግልጽ የሆኑ ቅድሚያ የሚሰጣቸው ነገሮች መኖር ነው። ምን አስፈላጊ እንደሆነና እንዳልሆነ በደንብ ግልጽ ይሆናል። አምስተኛው ደግሞ መንፈሳዊ ወይም ፍልስፍናዊ ጥልቀት ማዳበር ነው። ዋናው ነጥብ ግን ይሄ እድገት ሕመምን አያስወግዱም፣ ከሕመሙ ጋር አብሮ ነው የሚኖረው። ይህንን ጥንካሬ እንዴት መገንባት ይቻላል? ጽሑፉ እንደሚለው ጥንካሬ ተፈጥሯዊ ባህሪ ሳይሆን ክህሎት ነው። ልክ እንደ ጡንቻ የሚገነባ ነገር ነው። ይህ ሐሳብ በጣም ኃይል ሰጪ ነው። እኔ ጠንካራ ሰው አይደለሁም ከማለት ያወጣል። በጣም ዋናው ሐሳብ በአድባው ሂደት ውስጥ ያለፈ መከራ የስነ ልቦና ጡንቻ ይገነባል የሚለው ነው። እያንዳንዱ የተጋፈትነውና ያለፍነው ችግር ለሚቀጥለው ችግር ያዘጋጀናል። ልክ ነው። ይህም በዚህ ክፍል መጨረሻ ላይ ካለው ኃይለኛ ሐሳብ ጋር ይገናኛል። ይህም የውስጥ ታሪክን እንደገና መጻፍ። የውስጥ ታሪክን መጻፍ? አዎ፣ ኪሳራ የሕይወታችንን ታሪክ ይቀይረዋል፣ ግን እኛ ሳንፈቅድለት ትርጉሙን አይወስንም። ይህ በጣም ድንቅ ማዕከፍ ነው። ጽሑፉ 3 የተረካ አይነቶችን ያስቀምጣል። አንድ ሰው የትኛውን ታሪክ ለራሱ እንደሚነግሩ መምረጥ ይችላል። የመጀመሪያው የተጎጂ ትረካ ነው። ይህ ነገር በእኔ ላይ ደረሰ፣ አሁን ሕይወቴ ያልቋል። ይህም ኃይል አልባነትንና ተስፋ መቁረጥን ያመለክታል። ሁለተኛውስ? ሁለተኛው ደግሞ
የተረፈ ሰው ተረካ ነው። ይህን ነገር ተቋቁሜ ያለፍኩት። ይሄ ከመጀመሪያው በጣም የተሻለ ነው። ጥንካሬን ያሳያል። ግን አሁንም ትኩረቱ ያለፈው ነገር ላይ ነው። ልክ ነሽ። ማንነቱ የሚገለጸው ባጋጠመው ነገር ነው። ብዙ ሰው እዚህ ሁለተኛው ደረጃ ላይ የሚቆም ይመስለኛል። ተቋቁሞ ያለው ማለት የመጨረሻው ግብ ይመስላል። እውነት ነው። ነገር ግን ጽሑፉ ሦስተኛ ደረጃ እንዳለ ይናገራል። እሱ ምንድን ነው? ሦስተኛው እና ከሁሉም የበላይ ኃይል ያለው የደራሲ ተረካ ነው። በዚህ ነገር ምክንያት ተለወጥኩ፣ በዚህ ነገር ምክንያት የተሻልኩ ሰው ሆንኩ። ዋው! ይህ ማለት የደረሰው ነገር ታሪኩን እንዲቀርጸው ከመፍቀድ ይልቅ የደረሰውን ነገር ተጠቅሞ አዲስና የተሻለ ታሪክ መጻፍ ማለት ነው። አእምሮ ደጋግሞ የሚሰማውን ታሪክ ያምናል። ከተጎጂነት ወደ ደራሲነት የሚደረግ ሽግግር የማገገም ቁንጮ ነው። እሺ፣ ወደ ተግባራዊው ክፍል እንጣ። ይህ ሁሉ ንድፈ ሐሳብ ጥሩ ነው፣ ግን አንድ ሰው በተግባር ምን ማድረግ ይችላል? ምንጩ 4 ደረጃዎች ያለው የማገገም ዑደት ያስቀምጣል። ቅድም ተከተሉም በጣም አስፈላጊ ነው። የመጀመሪያው ማረጋጋት ነው። ይህን ማለት ደህንነትንና መሠረታዊ መረጋጋትን መፍጠር ነው። በቂ እንቅልፍ፣ ምግብ፣ መጠለያ። አእምሮ በአደጋ ጊዜ ምላሽ ውስጥ እያለ ምንም አይነት ጥልቅ ሥራ መስራት አይቻልም። ይህንን ዑደት ስመለከት ሰዎች ሁለተኛውን ደረጃ ሂደት ውስጥ ማለፍ ዘለው ወደ 4ተኛው እንደገና መገንባት ለመሄድ የሚጣደፉ ይመስለኛል። በትክክል ህመሙን ከመጋፈት ይልቅ በአዲስ ሥራ ወይም ግንኙነት ለመሸፈን መሞከር ማለት ነው። ይህ በጣም የተለመደ ስህተት ነው። ሁለተኛው ደረጃ ሂደት ውስጥ ማለፍ ነው። እዚህ ላይ ነው ስሜቶችን የሚሰሟቸው፣ የሚረዷቸው እና ስም የሚሰጧቸው። ይህንን ደረጃ መዝለል ማለት ያልተከፈለ ዕዳ ይዞ እንደመሄድ ነው። ከዛስ? ሦስተኛው መዋሃድ ነው። ይህም ትርጉምና ማንነትን እንደገና መገንባት ነው። ይህ ነገር ለእኔ ምን ማለት ነው ብሎ መጠየቅ። አራተኛውና የመጨረሻው እንደገና መገንባት ነው። ይህም ወደ ተግባርና ዓላማ መመለስ ነው። ቅድም እንዳልኩት ግን ብዙ ሰዎች ከማረጋጋት በቀጥታ ወደ እንደገና መገንባት ለመሄድ ይሞክራሉ። አዎ፣ ይህ ደግሞ ወደ ኋላ መመለስን እና ድብረትን ሊያስከትል ይችላል። በዚሁ ተግባራዊ ክፍል ውስጥ ህመምን እንደ ነዳጅ መጠቀም የሚለውን ሐሳብ በጣም ወድጀዋለሁ። ብዙ ጊዜ ህመምን እንደ ማስወገድ ያለብን ጠላት ነው የምናየው። ልክ ነው። ነገር ግን ጽሑፉ እንደሚለው ህመሙ ከማሳመን ባለፈ ጠቃሚ መረጃ ይዟል። ህመም መረጃ ነው። ልክ በመኪና ዳሽቦርድ ላይ እንደሚበራ ኤተም ማስጠንቀቂያ መብራት ነው። ችላ ካልነው መኪናው ይበላሻል። በትክክል ህመምም ትኩረት እንድንሰጥ የሚጠይቅ ምልክት ነው። የትኛው ድንበሬ ነው የተጣሰው? ወይም የትኛው እምነቴ ነው የተናጋው? ወይም ይህ ሁኔታ የትኛውን ጥንካሬን እንዳዳብር አስገደደኝ የሚሉ ጥያቄዎችን እንድንጠይቅ ያደርገናል። ገባኝ። ህመም ሆን ተብሎ ጥቅም ላይ ከዋለ ግንዛቤን ያሰላል። አዎ፣ ለወደፊቱም የተሻለ ውሳኔ እንድንወስን ይረዳናል። ሌላው የመጨረሻው ተግባራዊ ነጥብ ከተስፋ መቁረጥ በኋላ ስለሚኖር ዲሲፕሊን ነው። ተነሳሽነት ከኪሳራ በኋላ በጣም ተለዋዋጭና የማይታመን ነው። ዛሬ ያለ ነገ ይጠፋል። ልክ ነሽ። በዚህ ላይ ብቻ መተማመን አይቻልም። ለዚህ ነው ዲሲፕሊን ወሳኝ የሚሆነው። ዲሲፕሊን ስሜት ላይ የተመሰረተ አይደለም፣ በቁርጠኝነት ላይ ነው የተመሰረተው። ክንክስከስን ይመለሳል። አዎ፣ ትንሽ እና ወጥ የሆኑ ድርጊቶች፣ አልጋን ማንተፍ፣ ለ5 ደቂቃ በእግር መሄድ፣ አንድ ኢሜል መመለስ፣ እነዚህ ነገሮች ራሴን እንደገና ማመን እችላለሁ የሚለውን እምነት መልሶ ይገነባሉ። ክንክስከሱ ራሱ አዲስ ተነሳሽነት ይፈጥራል ማለት ነው። በትክክል ከተነሳሽነት ይልቅ በዲሲፕሊን መጀመር ነው ቁልፉ። ታዲያ ይህ ሁሉ ለማገገም ብቻ ሳይሆን ለስኬትም አዲስ ትርጉም ይሰጣል። ጽሑፉ ስኬትን በአዲስ መልክ ይተረጉመዋል። አዎ፣ ይህ በጣም አስፈላጊ ነጥብ ነው። ስኬት ማለት ወደ አሮጌው ሕይወት ከኪሳራው በፊት ወደ ነበረው ማንነት መመለስ አይደለም። የማይቻልም ብቻ ሳይሆን የማይፈለግም ነው። ልክ ነሽ። ይልቅስ የመጣው የተባበ ጥበብ፣ ርኅራኄና ጥንካሬ የሞላበት አዲስ ሕይወት መፍጠር ነው። ዓላማው ያለፈውን መድገም ሳይሆን ከእርሱ መብለጥ ነው። የጠፋው ነገር የፈጠረውን ክፍተት በመጠቀም የተሻለ ነገር መገነባት። በትክክል። ይህን ዳሰሳ ስናጠቃልል ከምንጩ ጎልቶ የወጣ አንድ የመጨረሻ ሐሳብ አለ። ከቁስል ጋር ሳይሆን ከጠባሳ ጋር መኖር። ይህንን ልዩነት እስኪ እናብራራው። ልዩነቱ ወሳኝ ነው። ቁስል አሁኑም ይደማል፣
ህመሙ ትኩስ ነው፣ ትኩረት ይፈልጋል። ጠባሳ ግን የፈወሰ ቁስል ማስታወሻ ነው። ታውቂያለሽ፣ ጠባሳዎች አይጠፉም፣ ነገር ግን መድማታቸውን ያቆማሉ። የፈወስን ታሪክ ይናገራሉ። አዎ፣ ጥንካሬ የተገኘበትን ቦታ ያመለክታሉ። ስለዚህ ዋናው ነገር ለጉዳት ተጋላጭ መሆንን ማስወሰድ ሳይሆን ጉዳትን በሚገባ መቆጣጠር መቻል ነው። ስለዚህ የፈወሰ ሰው ማለት የሆነውን ነገር ሕይወቱ አካል አድርጎታል ማለት ነው። ታሪኩ አካል ሆኗል፣ ግን ታሪኩን በሙሉ አልተቆጣጠረውም። ልክ ነሽ። ልክ ሰውነታችን ላይ እንዳለ ጠባሳ ማለት ነው። አለ፣ እናየዋለን፣ ነገር ግን በየቀኑ አያመንም። በትክክል ያጋጠመውን ነገር ከማንነቱ ጋር አዋህዷል። ማንነቱን በባለቤትነት ይዘዋል። ታዲያ የመጨረሻው ቁም ነገር ምንድን ነው? ጽሑፉ እንደሚደመድመው ኪሳራ እንዲሁ በሕይወት ለመቆየት ብቻ የምናልፈው ነገር ሳይሆን በእርሱ አማካኝነት እንደገና የምንቀረጽበት አጋጣሚ ነው። አዎ፣ የአንድ ሰው ጠንካራው ማንነት የሚቀረጸው በህመሙ እሳት ውስጥ ነው። እውነት ነው። ይህችም ወደ አንድ መጨረሻ አሳሳቢ ሐሳብ ይመራናል። ጽሑፉ እያንዳንዱ ኪሳራ በር ይዟል ይላል። አብዛኛው ሰው ግን ግድግዳውን ሲመለከት ይቆያል። ጥቂቶች ብቻ በበሩ በኩል ያልፋሉ። ዋው! ይህችም ኪሳራን ለሚያስተናግድ ማንኛውም ሰው አንድ ወሳኝ ጥያቄ ያስነሳል። ትኩረቱ የተፋውን ነገር በሚወክለው ግድግዳ ላይ ነው ወይስ ኪሳራው ሊከፍተው ወደሚችለው አዲስ ዕድል በሚወስደው በር ላይ?